ካርፔዲየም ዛሬን መኖር ለነገ ሳይጨነቁ የጨበጡትን አፍታ ማጣጣም። የልብ ጓደኛዬ ብሌንና የ7 ወራት ፍቅረኛዋ በየካፌው በየምግብና መጠጥ ቤቱ በተገናኙ ቁጥር ነይ ትለኛለች። ብቻችንን ስንሆን የማወራው ነገር ይጠፋብኛል። አንቺና እሱ ወሬያችሁ አንድ ነው። በእናትሽ ነይና ጠምደሽ ያዢልኝ፣ አርፌ ልጠጣበት። ቶሎ ድረሽና አንቺ ስታዋሪው እኔ ልደንስ ትለኛለች። እኔም አያስችለኝም፣ ይሄዳለሁ። የማያስችለኝ ጥሩ ጓደኛ መሆን ስለምፈልግ አይደለም፣ ዳኒን ሳገኘው ደስ ስለሚለኝ ነው። እኔና ዳኒ ወሬ ከጀመርን መቋጫ የለንም። አንድ ሲል ሁለት፣ ሁለት ሲል 3 እያልኩ አንዱን ከሌላው እየቀጣጠለን ይነጋል። ብሌን አዲስ ስለገዛችው ቀሚስ በማንሳት የተጀመረው ወሬ ስለ ፈጣን ፋሽንና በዓለማችን ላይ ስለጋረጠው አደጋ በማውራት ይደረጅና በአሜሪካ ጨካኝ ካፒታሊዝም ባህሪያት አድርጎ ስለማይቀረው የምዕራቡ ዓለም ውድቀት ያነሳል። እኔና ዳኒ አይምሯችን በአንዳች ነገር የተሳሰረ እስኪመስል ፍላጎትና እውቀታችን፣ ንባብና ዙረታችን፣ የፊልምና የሙዚቃ ምርጫችን ከአንድ ወንዝ ሳይሆን ከአንድ ገንቦ የሚቀዳ ነው። ለዚህ ነው ወሬያችን መቆሚያ፣ ጨዋታችን መደምደሚያ የሌለው። ወሬ እየተናጠቅን ስናወራ ሰዓታት ያልፋሉ። ከዚያ ብሌን ሞቅ ይላትና መታ እንደ ሀረግ ትጠመጠምበታለች። እኔው ፊት ያለ እፍረት ወፋፍራም ከንፈሮቹን ጎረስ አድርጋ ሳም ታደርጋለች። ያን ጊዜ ጨዋታ ይቆማል። በስግብግብ የወንድ አይኖቹ እያያት እንሂድ ይላታል። እኔ ከኋላ አቀመጥና እነሱ ከፊት በሰበብ አስባቡ እየተነካኩ እሱ እየነዳ ቤት ይሸኛለሁ። ለ7 ወራት የሆነው ይሄ ነው። እስከ ዛሬ ማታ እንደተለመደው መተሽ አብረን ራት ካልበላን እሞታለሁ ስትለኝ ዳኒ አይደል ሄድኩኝ። ራት በልተን ለመጠጥ የገባንበት ቤት ቁጭ ብለናል። እርጋታና ክብር ያላቸው ሰዎች የተሰበሰቡበት ቤት ነው። ደንገስገስ ያለ በብሉዝ ሙዚቃ የደመቀ የሚያምር ቤት። ቢሊ ሆሊዴይ ሹገርን እየተጫወተች ነው። ኦ ቢሊ ሆሊዴይን እና ድምጿን የፈጠረ አምላክ ክብር ምስጋና ይግባልኩ ጮክ ብዬ። ዳኒ ቮድካ የያዘ ብርጭቆን ከፍ አድርጎ አሜን ሲል እቅፍ ውስጥ የነበረችው ብሌን ኮስተር ብላ ውይ የእናንተ ሙዚቃ ለቅሶ እኮ ነው የሚመስለው፣ ሰው እንዴት በዚህ ሙዚቃ ይደሰታል ስትል ጎንበስ አለና አፍንጫዋ ላይ ሳም አደረጋት። አንቺ አናኮንዳ ነው የሚመችሽ አይደል አላት። ቢያንስ እሱ ያስደስታል፣ ሙዚቃ ካላስደሰተ ምን ዋጋ አለው አለች ቀና ብላ አይታው በቮድካ የረጠቡት እንዳጎስ ያሉ ከንፈሮቹን ሳም አድርጋ። ከንፈሮቹ እርጥብም ሙቅም ይመስሉኛል። ሐሳቤን ከከንፈሮቹ አንስቼ ፈንጠር ብዬ በተቀመጥኩበት ከቢሊ ሆሊዴይ ጋር ማዜም ጀመርኩ። I would make a million trips to lips if I were a bee because he's sweeter than chocolate candy to me. He's confectionery. ሳልጨርስ ዳኒ መስፈኑን ተቀላቀለ። Sugar, I never cheat on my sugar cause I'm too sweet on my sugar. That's sugar baby of mine. ብሌን ስትገርሙ እኔ ሽንት ቤት ሄጄ ፊቴ ላይ ውሃ ምናምን ላድርግ እንቅልፍ ሊወስደኝ እኮ ነው ዳዲ ሙት ብላ ብድግ አለች። ሁለታችንም ሳቅን። እንደ ሄደች ዝምታውን ለመስበር ከቢሊ ሆሊዴይ ሌላ የምትወዳት ብሉዝ ዘፋኝ ማናት? እንደ ሄደች ዝምታውን ለመስበር ከቢሊ ሆሊዴይ ሌላ የምትወዳት ብሉዝ ዘፋኝ ማናት አልኩት። ኖ ኩዌስችን ኒና ሲሞን አለ ቶሎ ብሎ። ከንፈሮቹ የረጠቡ ከንፈሮቹ። እኔም አይ ላቭ ኒና። የትኛውን ዘፈን ነው በጣም የምትወጁ? ውይ ብዙ አሉ፣ ግን ቆይ እንደውም እንዳትነግሪኝ ልገምት። ለምን? በቃ ልገምት። ሞር ፈን ዳት ዌይ። አንዱን ጠርተህ ልክ ነህ ብለስ በምን ታውቃለህ? አውቅሻለሁ ሲል ከንፈሮቹ፣ ትላልቅ ከንፈሮቹ። ዶንት ሌት ሚ ቢ ሚስአንደርስቱድ። አይ ኒው ኢት። አውቅሻለሁ። ውሃ ጠማኝ። አንተ ይሄ ቮድካ ገባልኝ መሰለኝ። ውሃ ጠማኝ፣ ውሃ ዘዝልኝ አልኩት። አይኖቼን ከከንፈሮቹ መነጠል ያቃተኝ። ሳቅ ብሎ አስተናጋጇን ፍለጋ ማማተር ጀመረ። ዳኒ ወንድ ነው። በድንጋይ ዘመን ከዋሻ ወጥቶ አደን መሄድ የሚችል የድንጋይ ዘመን ሚስቱንና 14 ልጆቹ የሚመኩበት አይነት። አሁን እዚሁ ቦሌ ቅንጡ መጠጥ ቤት ውስጥ በተቀመጠበት ቮድካውን ቀምታችሁ ጦር ብታስይዙት አዎ ይሄማ ከዘሩም ጦረኛ ነው የሚባል አይነት አየሁት። ህይወት አጭር ናት። የተቻለንን ያህል ደስታ ካልጎሰጎስንባት፣ ያቅማችንን ያህል ሐሴት ካልተቀጠቅንባት ይቆጨናል ያለው ማን ነበር? አየሁት። ያለምንም ሀፍረት አንዲት ሴት አንድን ወንድ እንደምትመኘው ተመኘሁት። እስከዛሬ ድረስ የጓደኛዬ በመሆኑ እውቅና ልሰጡ ያልፈለኩት ስሜት ሁለመናዬን በርግዶ ወጣ። ከንፈሮቹን እያየው ጭኖቼ መሃል ትኩስ አጫርኩኝ። ከዚያ ካለሁበት ብድግ ብዬ ያበጠውን ለማፈንዳት በረጅሙና ተቀጣጣዩ ክብ ሶፋ ላይ እየተሳብኩ ስጠጋው ይሰማኛል። አፉ ላይ ስስመው አፉ ሲሞቀኝ ይታወቀኛል። በእናትህ ሁሉን ነገር ጥለን ብሌንንም ቤቱንም ሀፍረትንም ዓለምንም ጥለን እንሂድ ስሎ ይሰማኛል። አስተያየቱ ተቃውሞ የለውም።
ፈልጎኛል፣ እሱም ፈልጎኛል። ባይፈልገኝ ተይ እንጂ ምን ያደረግሽ ነው አይለም? ብሌን ባዝሩም ሰልፎ አይጣል ነበር ብላ አጠገቡ ዝርግፍ ስትል ነው ወደዚች ዓለም የተመለስኩት። ብሌን ባዝሩም ሰልፎ አይጣል ነበር ብላ አጠገቡ ዝርግፍ ስትል ነው ወደዚች ዓለም የተመለስኩት። የቀረው ምሽት እንዴት እንዳለፈ አላውቅም፣ ግን ቤት ገብቼ ልብሶቼን አላልቄ አልጋዬ አጠገብ ካለው ወንበር ላይ ስከምራቸውና በቁመቴ ሙሉ ተወርውሬ ወድቄባት አልጋዬን ሳስደነግጣትና ሳሰረጉዳት አስታውሳለሁ። ከአዲሱ ስሜቴ ጋር ሳልታረቅ እሁድ ሲመጣ ብሌን ደውላ ነገ ዳኒ ቤት ብረንች እንዳትቀሪ አለች። ምንም ሳልላት እኔ እዚሁ ነው ማድረው ኦብቪየስሊ ሰራርተን እንጠብቅሻለን 4:30 ድረስ የሚል ጨመረችበት። ኦብቪየስሊ ለብረንች የተዘጋጀውን ምግብ ሰፊው የአፓርታማ በረንዳ ላይ ተቀምጠን እምሽክ ካደረግን በኋላ ብሌን በተለመደ ፍጥነቷ ከውጭ የመጣ ዕቃ ተቀብዬ እመጣለሁ ብላ የዳኒን መኪና ይዛ ወጣች። አብሬሽ ልሂድ ብላት ቤት አድርሽኝና ሂጂ ብላት ዳኒን አጫውቹ አልቆይም ብላ ሄደች። እኔና ዳኒ ዕቃውን አነሳስተን ኩሽና ስንከምር ካላጠብኩ ብዬ ተግደረደርኩ። ልጅቷ ነገ ትመጣለች ታዩ፣ ይልቅ ነው የሆነ የማሳይሽ ዶክመንታሪ አለ ብሎኝ ወደ ሳሎን ሄደ። ሙሉ ግራጫ ቱታ አድርጎ በባዶ እግሩ ነው ያለው። እኔም እሱም ቤት ውስጥ ጫማ ማድረግ አንወድም። እሱ ትልቁ ሶፋ ላይ ዘና ብሎ ሲቀመጥ፣ እኔ ደግሞ ፈንጠር ብሎ ያለው ሶፋ ወንበር ላይ ተቀመጥኩ። ርቀትን መጠበቅ ያስፈልጋል። ላሳይሽ ያለውን ዶክመንታሪ ለማግኘት ኔትፍሊክስን ሲያተራምስ አፍጥጫ አየዋለሁ። ከዚያ በድንገት ዝምታችንን ያከበደውን አየር ለማቅለል ሳላስበው ወሬ ጀመርኩ። ምን አይነት ሴት ነው የምትወደው? ምን ሆኜ ነው እንደዚህ አይነት ጥያቄ ጠየቁት? ምን ማለትሽ ነው አለኝ እየሳቀ። ኖ አይ ኖ ብሌን ኦፍ ኮርስ፣ ግን መመዘኛህ ምንድነው? ኖርማሊ ፍቅር መመዘኛ ይሆናል ብለሽ ነው አለ ሪሞት ኮንትሮሉን ቁጭ አድርጎ እያየኝ። እሱም አይሆንም፣ ግን ያው መቼስ ምኞት ይኖረናል። ኦኬ አንቺ ምን አይነት ወንድ ነው የምትፈልጊው? መጀመሪያ እኔ ነኝ የጠየቅኩ። እሺ ይሆነልሽ። መጀመሪያ ያው ሐሳብና ምኞቷ ከኔ ጋር የሚገጥም ጸባዩ ደግሞ የሚመች፣ መቼም መልክና ሰውነቷንም ወደድ አለብኝ አይደል? እኔን ነው የምትጠይቀኝ? ሳይሆን ያው ኦኬ ሌላስ አልኩት ፈጠን ብዬ። ሌላ ምን አለ? ይሄም ከተሟላ ትልቅ እድል ነው። አንቺስ? ባለሁበት ተመቻቸውና የኔም እንዳንተው ነው። እኔና አንተ እኮ ብዙ ነገራችን ይመሳሰላል አይደል? ፈገግ ብሎ አየኝ። አዎ ይመሳሰላል። ድምፁ ደከም ያለ መሰለኝ። ምን እያደረገ ነው? በዚህ ጊዜ እንዲህ ያለ ሰው አይገኝም እኮ። ይገኛል እንዴ አልኩት እንደገና ተመቻችቼ። ኖ አይገኝም። ድምፁ ደከም ብሏል። be happy for this moment is your life ያለው ማን እንደሆነ ታውቃለህ አልኩት በተቀመጥኩበት እየተቆነጣነትኩ። ታላቁ መርሃይም ነዋ ፈጥኖ መለሰልኝ። ዳኒ ወዬ በካርፔዲየም ታምናለህ አልኩት ለመነሳት እያኮበኮብኩ። ዳግመኛ ያለምንም ሀፍረት አንዲት ሴት አንድን ወንድ እንደምትመኘው ተመኘሁት። እስከዛሬ ድረስ የጓደኛዬ በመሆኑ እውቅና ልሰጠው ያልፈለኩት ስሜት እንደገና ሁለመናዬን በርግዶ ወጣ። ከንፈሮቹን እያየው የጭኖቼ መሃል ሲረሰርስ ተሰማኝ። አዎ በሲስ ዘዴ አምናለሁ ሲለኝ ተነስቼ በእግሬ ተራምጄ ሳይሆን በምኞቴ ክንፎቼ የተንሳፈፍኩ ስጠጋው ይሰማኛል። አጠገቡ ትልቅ ሶፋ ጋር ደርሼ ቁጭ ብዬ እጆቼን ዘርግቼ አገጩ ጋር እየዳበስኩት እኔ የምፈልገው እንዳንተ ያለው ወንድ ነው ስለው ይታወቀኛል። ሰፋፊ ከንፈሮቹን ያለማንገራገር ሲሰጠኝ ጎረስኳቸው። ሁለመናዬም በፍጥነት ሲደባብስ ሲያተራምስ ይሰማኛል። ሲስበኝ ስጠጋው ሶፋ ላይ አጋድሞ ስስ ካናቴራዬን መንጭቆ ሲያወልቀው ጭኖቼና ጭኖቹ እየተሻሹ አንገቴን፣ ጉንጬን፣ ጡቶቼና ከንፈሮቼን ባንዴም በተራምሲስም ይሰማኛል። እየተንገበገብኩ ስስማው በአፌ አፉን ስቆርሰው ትኩስ ትንፋሹን በትኩስ ትንፋሼ ስቀበለው የጡቶቼን ጫፍ ሲያኝክ ይታወቀኛል። ሁለመናው ላይ ተገምዶ መለመላችንን ሆነን እዚያው ሶፋ ላይ ስንገለባበጥ እግሮቼን ከፍቼ ወደ ውስጤ ሳስገባው በፍቅር ስንከንፍ። ዶክመንታሪው ዳውንፎል ይባላል። የቦይንግ ታሪክ ነው። የኛም አውሮፕላን ጉዳይ የናይሮቢ ሴት ደብረ ዘይት የተከሰከሰው አለበት። ተወጇለች ሲለኝ ከተቀመጥኩበት ሶፋ እንዳልተነሳው ገባኝ። ቤት አየዋለሁ ዳኒ፣ አሁን መሄድ አለብኝ። ቤት አየዋለሁ ዳኒ፣ አሁን መሄድ አለብኝ ብዬ እየተደነባበርኩ በቅጡ ቻው ሳልለው ወጣሁ። ሳትመለስ መሄድ ያናደዳት ብሌን ደውላ ጮኸችብኝ። ነገ ማታ ብላክ ሮዝ እንሄዳለን፣ ያንን አዝግ ብሉዛችሁን ትሰማላችሁ አለች። ያን ቀንም ከዚያ በኋላም ለሳምንታትም በጋበዘችኝ ቁጥር አልመጣም አልኳት። ዳኒ ካለ አልሄድም፣ ብቻዋን ግን አገኛት ነበር። በጥፋተኝነት እየተንገበገብኩ ራሴ ላይ 40 ጅራፍ እየፈረድኩ ከ3 ወር በኋላ ብሌን አንድ ወሬ ነገረችኝ።
ዳኒ ሰለቸኝ። ሴክስ ነው እንጂ ምናችንም አይጣጣምም። ብሬክአፕ እናድርግ ልለው ነው። ብሬክአፕ ነው ያለችኝ። ልቤ መታች። ከቀናት በኋላ መለያየታቸውን ስትነግረኝ ምንም አይነት ሀዘን አይነበብባትም ነበር። ኔክስት አለችኝ እየሳቀች። ፈገግ ብዬ አየዋት። ምስኪን እኮ ናት፣ የወጣላት ምስኪን። ከዚያ ጨዋታ ልቀይር ሳስብ ባይዘዌ ቴሪ ብደውላትም ቴክስት ብልክላትም አትመልስም ብሎ ይህንን ስጫት ብሎኛል አለችና የታጠፈች ብጣሽ ሶፍት አቀበለኝ። እውነት ነው፣ ሲደውል አላነሳውም፣ ቴክስት ሲልክም አልመለስኩም። ለምን ብዬ ሶፍቷን ከፍቼ ሳያት በእስክርቢቶ የተጻፈ ነገር አለው። ካርፔ ዲየም ብቻ ይላል። ልቤ መታች። ልቤ ትር ትር አለች። ካርፔ ዲየም